ያዮቹ ሰይጣኖች ማንቸስተር ዩናይትዶች ያልተጠበቀ ደማቅ ድል ኦልድ ትራፎርድ ላይ አሳክተዋል። በጉዳት በአፍሪካ ዋንጫ የታመሱና ከ7 በላይ ቋሚ ተጫዋቾችን ያጡት ሩበን አሞሪም በአካዳሚ ውጤቶችና እንደዚሁም በተቀያሪ ወንበር ላይ በሚያሞቁ ተጫዋቾች አማካይነት 3 ነጥቡን አሳክተዋል። ፓትሪክ ዶርጉ ወደ ኦልድ ትራፎርድ ከመጣ ወዲህ አስደናቂ ብቃቱን ያሳየበት ድንቅ ጨዋታና የጨዋታው ኮከብ የተባለበትን አስደማሚ ጨዋታ አከናውኗል። በመጀመሪያው አጋማሽ ከመልስ ሮራ ተወሮ የተመለሰውን ኳስ በቮሊ በአስደናቂ ሁኔታ ያስቆጠራ ጎል ብቸኛው የማንቸስተር ዩናይትድ የማሸነፊያ ጎሉና ተመዝግባለች። አሰልጣኝ ሩበን አሞሪም በጨዋታው ላይ ካዝሜሮ ሌሳንድሮ ማርቲኔዝን ቀይሮ የወጡበት ሁኔታ አነጋጋሪ ቢሆንም ማንቸስተር ዩናይትድ ግን በታዳጊዎቹ ፍሬደሪክሰን እንደዚሁም ደግሞ ሜሰን ማውንት በጉዳት ምክንያት መውጣቱን ተከትሎ ተቀይሮ የገባው ጃክ ፍሌቸርን ጨምሮ አይደን ሄቨንንም ጨምረን ማለት ነው በተስፋ ተጫዋቾቻቸው ወይም በአካዳሚ ተጫዋቾቻቸው 3 ነጥብ ያሳኩበት ምሽት ሆኗል። ኢዲሃውና ኒውካስል በዚህ ጨዋታ ላይ 3 ነጥብ ከብዙ ጎል ጋር እንደሚወስዱ የተገመተበት ጨዋታ ቢሆንም ያ ሳይሆን ቀርቷል። እግር ኳስ ተገማች ያልሆነውም በዚህ ምክንያት ነው። ቀዮች ሰይጣኖች ማንቸስተር ዩናይትድን ጨዋታ ድል ማድረጋቸውን ተከትሎ ወደ አውሮፓ መድረክ ጉዟቸውን ማድረግ የሚያስችላቸውን ውጤት አሳክተዋል። ከ8ኛ ደረጃ ወደ 5ኛ ደረጃ በመምጣት 4ኛ ደረጃ ከሚገኘው ቼልሲ ጋር ነጥባቸውን በማስተካከል አስደናቂ ጉዞ ያደረጉበት ምሽት ሆኗል። አስደሳች ምሽት ነበረ። ማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። ጨዋታው እንደነበር አሳብስጡበት። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትርታ ሲቲ ስፖርት ነው። ይመቻል።